ሀይ ጤና ይስጥልኝ ጋይስ ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም መልካም። ያው ጠፍቼ ነበር ከይቅርታ ጋር ትንሽ ስራ ቢዚ ሆኜ ነበር። ያው ዛሬ እንደተለመደ ደግሞ ስለ ሀላ አፕ ነው። ዛሬ የትምህርት የምንሰጣችሁ ስለ ቪአይፒ እንዴት የምንገዛ የሚለው እና የምናገኝ ቤኔፊት ነው ምንድን ነው የሚለውን ስለሱ የምናየው ይሆናል። ያው የራሱ ፓርቲ ነው። እዚህ ላይ ወጣና ሆም ፔጅ አለ። ያው ወደ ሚ የሚለው ወደ ራሳችን የሚወስደው ፕሮፋይል ሚ አለ። ሚ የሚለውን ነክተን እዚህ ላይ እንገባለን ማለት ነው። ታያችኋል። ሚ ማለት ያው እዚህ ላይ ያለች ነች ሚ የምንላት ያለና እሷን ነክተን እንገባለን። ቀጥታ ወዴት የምናስገባው ወደ ፕሮፋይል ነው እና እዚህ ላይ ነው ቪአይፒ የምናገኝና ቪአይፒ እዚህ አለ ታያችኋል። ቪአይፒ ኦኬ ያው ቪአይፒ እዚህ ጋር ያለ እዚህ ጋር ታያችኋል። ቪአይፒ ነች። እዚህ ስንገባ የቪአይፒ አማውንት አለ። ያው ትሪያል ቪአይፒ ዋና አለ 51000 ለሰባት ሰከንዱ ነው። ዴሊ ታክስ የምናገኘው 2000 ኮይን ይሆናል። ስለዚህ 2000 በሰዓት ስንት ነው? 60000። ስለዚህ 9000 ትሪፍ አግኝተናል ማለት ነው። እና ይሄ ቪአይፒ ዋን ነው። ቪአይፒ ሁለት ስንመጣ ደግሞ ክፍያው 96000 ኮይን ሲሆን በቀን የምናገኘው 3500 ነው። ይሄ ደግሞ 3 ስናባዛ በ30 105000 ይሆናል። ስለዚህ አሁን 9000 ትርፍ እናገኛለን ማለት ነው። ቪአይፒ 3 ደግሞ 240000 ነው ክፍያው እና ለ30 ቀን የሚቆይ ሆኖ ዴሊ ታስክ የምናገኘው 8500 ነው። ቪአይፒ 4 ደግሞ 750000 ሲሆን ለ30 ቀን ዴልታ ደግሞ 26000 ኮይን ነው። ቪአይፒ 5 ደግሞ 2.4 ሚሊዮን ሲሆን ዴልታ ደግሞ 83000 ነው። ቪአይፒ 6 ደግሞ 5.4 ሚሊዮን ሲሆን ዴልታ የምናገኘው 185000 ይሆናል። ስለዚህ እነዚህ ናቸው ቪአይፒ 1 እስከ ቪአይፒ 6 ያሉ እነዚህ ናቸው እና ቤኔፊት ቪአይፒ ባጭሩ ለመግለጽ እንደ ቁጠባ ደብተር አድርገን እንቁጠረው። ምክንያቱም አሁን በየጊዜ ከክሌም ስናደርግ ማለት ጋምፕ ስናደርግ ጌም ስናደርግ በዘን ሰዓት ኮይን ከሌለ እዚህ ላይ ዴሊ አክሰስ የምናገኘው ኮይን እሷን አጠራቅመን በሷ ጋምፕልም ጌም እየተጫወትን ፖይንቱ ማግኘት እንችላለን እና ይሄን ይመስላል ስለ ዛሬ ስለ ቪአይፒ አጠቃቀምና እንዴት ነው ትርፍ የምናገኘው ፋይዳ ቤኔፊት የሚለውን ይሄን ይመስላል። ስለዚህ የቻናል አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። ሌላ ርዕስ እስከምንገናኝ ቻው ላለው አመሰግናለሁ።